ሰላም ቤተሰቦች እንደምናችሁ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ቪዲዮአችንም የሚሆነው ዛሬ ትንሽ ኮሜንት ላይ የሆነ ይቻላል ያበብኩት ነበር የኔትወርክ ችግር እንዴት ላይቭ ላይ እየተጫወትን የሚያቆራርጥብን አለ ምናምን ስታክ የሚያደርግብን አለና እንዴት መቅረፍ እንችላለን የሚለውን ጠይቀው ነበር። እሱን ላብራራን የመጣው ዛሬ ስለ ኔትወርክ ችግር ትንሽም ቢሆን ይቀርፍልናል ብዬ አስባለሁ። በመጀመሪያ ደግሞ መናገር የምፈልገው በመጀመሪያ አሁን ዛሬ እንትን ተጀምሯል ኒውዮርክ ስፔሻል 9 ሰዓት አካባቢ ተጀምሯል። ተጫወቱ ሌላችሁ ነው። ካሸነፍኩኝ እኔ ቪዲዮ ሰራላችኋለሁ። አሁን ማሳያችሁ ምን መሰላችሁ? ስለ ኔትወርክ ችግር እንዴት እንደምንቀርፍ ነው ማሳያችሁ። አንድ በአንድ ተከተሉኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በእናታችሁ። ኧረ በእናታችሁ ቪው እየታየልኝ ምንም እየታየልኝ አይደለም። ምንም ሰብስክራይበር የለም። ኧረ እባካችሁ ኧረ በእናታችሁ ለሚለፋ ሰው እንደዚህ እንትን አትበሉ። አላንዛዛችሁ። አሁን ወደ ቪዲዮ እንሄዳለን። በመጀመሪያ ቀጥታ ወደ ሴቲንግ ጋር ነው የምንገባው። ሴቲንግ ገብተን እነዚህ ምናምን ዲስፕሌይ አይዲ ምናምን ሌላ ቀን እናያቸዋለን። እነዚህ ለምን እንደሚጠቅሙ ምናምን ሌላ ቀን እናያለን። አሁን ግን ዋናው ማየት ያለብን ምን መሰላችሁ? እዚህ ጋር ነው ዋናው ነገር። ኔትወርክ እንዲቀረፍ የሚያደርገው እዚህ ጋር ነው። የቷ ጋር ግራፊክ ኦፕሽን የሚለው ነው። እንዴት መሰላችሁ? አሁን ለምሳሌ እዚህ ጋር እንደዚህ አውቶ 30 ኤፍፒሲ 60 ኤፍፒሲ ምናምን ሚዲየም እዚህ ጋር ሎ ሊሆን ይችላል፣ አውቶ ሎ ሊሆን ይችላል ምናምን። እዚህ ጋር ደግሞ ፎርስ ኦፕን ምናምን ሊሆን ይችላል። ዋናው እነዚህ ናቸው። እዚህ ጋር ነው የምታስተካክሉት። ያው ያሳያችሁ። መጀመሪያ እዚህ ጋር 30 ኤፍፒሲ ታደርጉታላችሁ እንጂ አውቶ 30 ኤፍፒሲ አታደርጉት። 30 ኤፍፒሲ ነው የምታደርጉት። አውቶ ሎም አይደለም፣ ወይ ሎ ወይ ሚዲየም ነው የሚሆነው። ሚዲየም ቢሆን አሪፍ ነው፣ ተመራጭ ነው። እኔ የሚሰራልኝ እንደዛ ነው። ከኢትዮጵያ ኔትወርክ ጋር የኛ ኔትወርክ እናውቀዋለን። ትንሽ አስቸጋሪ ነው የኢትዮጵያ ኢንተርኔት ኔትወርክ። እሱ ደግሞ አንድ ቀን ይቀረፋል ብዬ አስባለሁ። እና አሁን እዚህ ጋር ደግሞ እዚህ ጋር ፎርስ ቮልካን ምናምን አይደለም። ምን እንደምታደርጉ ላሳያችሁ። ኖ ኦቨሪድ ነው የምታደርጉት። እነዚህ ሶስቱን እዩት። እዚህ ጋር ፍሬም ሬት 30 ኤፍፒሲ፣ ኳሊቲ ሚዲየም፣ ትሮቤል ሹቲንግ ኖ ኦቨሪድ ነው የምታደርጉት። ከዛ ኦኬ ነው የምትሉት። ገባችሁ አይደለ? እንደዚህ ነው የምታደርጉት። ከዛ በኋላ ማቆራረጥ ምናምን የሚባል ነገር የለም። ግን ዋናው ነገር ምን መሰላችሁ? ላሳያችሁ። ዝም ብዬ በኤግዚቢሽን ላሳያችሁ። ዋናው ምን መሰላችሁ? ተጫዋቾች ደጋፊዎቻችሁ ያያችሁት ካሜራማን አይኖርም። እነሱ ምናምን አይኖሩም። ቁጭ ደርቀው ነው የሚቀሩት እና አይኖሩም ነው የምላችሁ። እና ግን የላይቭ ኔትወርክ ምንም አያደርጉላችሁም። እንደነሱም ካሜራ እንትን አሉ ምንም አይጠቅምላችሁም። ዋናው የሚያስፈልገው ይሄ ነው፣ ላይቭ መቀረፉ ነው እንጂ እንደምታዩት አሁን እኔ ካስተካከልኩ በኋላ እያያችሁ ነው አይደለ? አንደኛ ነኝ። በዚሁ ደግሞ እንቀጥላለን። እኔ ቃሌ ነው እና ይቀርፍላችኋል ነው መናችሁ። በደንብ አሪፍ ነው እንጂ ከባድ ምናምን ካለመጣ አትሸነፉም። ኔትወርካችሁ ካልንተን ካላለ ምናምን አትሸነፉም። አሪፍ ነው። በትንሹም ቢሆን ይቀርፋል፣ በትልቁም ቢሆን ይተርፋል። እንደምታዩት ደግሞ ቪኒሺየስ ጁኒየርን ገዝተነዋል። አሁን ተጫዋቾች ይበቁኛል ብዬ አስባለሁ። እዚህ ጋር እንደምትመለከቱት ነው፣ ይበቁኛል ብዬ አስባለሁ ተጫዋቾች። አሁን ምን እንደማደርግ ነው፣ ኮች ሰበስባለሁ። በአንድ ዋላ አላሳድግም። ወደ 100 ምናምን ኮች ከሰበሰብኩ በኋላ አሁን እነዚህ የሚፈልጋቸው ተጫዋቾች ናቸው እና ሃላንድ፣ ኤምባፔ፣ ቫንዳይክ ሶስቱን ልገዛ አስቤያለሁ እና ዴምቤሌ 4ቱን ልገዛ አስቤያለሁ። ሌላ ማንንም አልገዛም ብዬ ወስኛለሁ። ግን 4ቱን እገዛለሁ እና ቲሜን ከዛ በኋላ መገዛው ተጫዋች አይኖርም። ትንሽ እና ማጋሪሽን ካልገዛው በስተቀር አይኖርም። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሞክሩት። ይሄንን አድርጋችሁ ይቀርፍላችኋል ብዬ አስባለሁ።
ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። አመሰግናለሁ።